አሁን ደግሞ ሊቨርፑል ደርሰናል። ኦልሬዲ ከመርከባችን ወርደናል which is በጣም አሪፍ ታይም ነው የሚኖረን። ከተማውን እየሄድን ደግሞ በደንብ ሂደን እንጎበኘዋለን ማለት ነውና በጣም ኤክሳይትድ ሆኛለሁ። ከተማው ደግሞ በደንብ ሂጄ ዞር እያለሁ አሳያችኋለሁ which is በጣም አሪፍ ነው የሚኖረው ማለት ነውና ኦልሬዲ አሁን ከመርከባችን ወርደን ከመርከብ ደግሞ ባስ ይዞን ወደ ጌቱ ይዞን መጥቶናል ማለት ነውና አሁን ኦልሬዲ ወጣለሁ ላይክ ቼኪንግ አለን እዚህ ጋር ስንወጣ እሱን ቼኪንግ ከጨረስን በኋላ ደግሞ ከተማው ጋር ሂጄ ባጌን አስቀምጬ ሙሉ ቦታውን ሂደን እንጎበኘዋለን ማለት በጣም አሪፍ ታይም ነው የሚኖረን። እያንዳንዱ ቦታ አሳያችኋለሁ ማለት ሜክ ሹር ደግሞ ሰብስክራይብ አድርጉት ይሄንን ቻናል። ኦልራይት አሁን ከትሬናችን ወርደናል ወደ ሲቲ ሴንተር እየሄድን ነው ማለት ነው። እዛ ቦታ ደግሞ ምን አይነት ቫይቦች እንዳለ አሳያችኋለሁ which is በጣም አሪፍ ታይም ነው የሚኖረን ማለት ነውና አሁን ደግሞ ወደ ውጭ ወጣና ላይክ ውጭ ወተን ደግሞ ትንሽ ቁርስ ምናምን እየበላን አንዳንድ ቦታዎች ሰርች እናደርጋለን። ከዛ በኋላ እዛ ሄደን ደግሞ ሲቲ ሴንተሩ ምን አይነት ቫይብ እንዳለበትና ምን ማድረግ እንደምንችል አሳያችኋለሁ ማለት ነውና ወይዘሩ ደግሞ በጣም አሪፍ ነው ያለው ላይክ በዛ ላይ ደግሞ እዚህ ሊቨርፑል ደስ የሚለውን ነገር ላይክ የትራንስፖርት አክሰሳቸው በጣም ሰፊ ነው ማለት ነውና ትሬንም ባሱ መጠቀም ትችላላችሁ which is ቦትም ለራሱ መጠቀም ትችላላችሁ ማለት ነው። it's easy ነው ላይክ ከአንድ ቦታ ወደ አንድ ቦታ ለመሄድ እዚህ ሊቨርፑል ላይ ብዙም ከባድ አይደለም እስካሁን እንዳየሁት ማለት ነው። አክቹሊ አሁን የመጣሁት ላይክ ከመርከባችን ወርደን ትሬን ይዘን ወደ ሲቲ ሴንተር እየሄድኩ ነው ያለሁት ማለት ነውና ቦታው ደግሞ በጣም ጽድት ያለ ነው። በጣም ነው የሚያምረው ነግራችሁ አልችልም ማለት ነውና ሂደን ደግሞ ከተማው ምን አይነት አሪፍ እንደሆነ ቫይቡ ምናምን ያለን ላይክ ሂስቶሪካል ፕሌስ ኢቭን ለራሱ አንፊልድ እንሄዳለን ማለት ነው። እኔ የሊቨርፑል በጣም ትልቅ አድናቂ ነኝና ማለት ነው። እዛ ሂጄ ደግሞ አንፊልድ ላይ ምን አይነት ቫይቡ እንዳለው እናያለን። የተለያየ ቦታ እንጎበኛለን፣ ምሳችን እንበላለን። በጣም አሪፍ ታይም ይኖረናል ማለት ነው። በጣም ግራውንድ ነው የነበርኩት ላይክ ዲፕ ዳውን ወደ ታች ማለት ነውና ወደ ላይ መውጣት ይጠበቅብናል። የሆነ ስናክ ነገር ምናምን እንበላለን ውጭ ወተን። ከዛ በኋላ ባጋችን እናስቀምጣለን። ባጋችን ካስቀመጥን በኋላ ደግሞ ምን ሄድበት ቦታ እያንዳንዱ ቦታዎች በደንብ አሳያችኋለሁ፣ በደንብ አስጎበኛችኋለሁ ማለት ነው። የተለያየ ፒክቸሮች አሉ። እዚህ ጋር ትሬን ስቴሽኑ በጣም ጽድት ያለው ነው ላይክ አብዛኛው ካየዋቸው ኢንግላንድ ላይ ይሄ በጣም ንጹህ ነው። ንጹህ ትሬን ስቴሽን ነው። ላይክ አንዳንዶቹ ትንሽ ቆሸሽ ያሉ ናቸው ምናምን ጃንኮች ምናምን የሚበዙባቸው ቦታዎች ናቸውና ይሄ ቦታ ደግሞ ነፃ ያለ ነው ከሌሎቹ ኤርፖርቶች ላይ ማለት ከሌሎቹ ትሬን ስቴሽኖች ላይ በጣም ንጹህ ትሬን ስቴሽን ነው። ከተን ከወጣን በኋላ ወደ ከተማ ወደ ሲቲ ሴንተሩ እየሄድኩ ትንሽ ቁርስ ምናምን እንበላለን። ላይክ ቡና ጠጥቻለሁ ግን የሆነ ቁርስ ነገር ያስፈልገኛል ኢነርጂ እንዲሆነኝ ማለት ነውና እዚህ ጋር ቲኬታችን እናስነካለን። ኦኬ ቴንክ ዩ። ቲኬታችን ትንሽ አስቸግሮ ነበር። አይ ዶንት ኖ ለምን እንደሆነ አላውቅም። እዛ ስታፎቹ ናቸው መጥተው ያስተካከሉኝ ማለት ነውና ትንሽ ቡና እንጠጣለን። ከዛ ትንሽ ሰርች አድርገን ባጋችን ካስቀመጥን በኋላ ደግሞ ከተማ በደንብ ነው ዞር የምንለው ማለት ነው። ላይክ ቦታው ከጫፍ እስከ ጫፍ ድረስ ሊቨርፑልም በደንብ ማየት አለብኝ በደንብ ማለት ነው። በደንብ ነው የምጎበኘው። በጣም ነው የሚያምረው ደግሞ ቦታው ላይ እዚህ ጋር ሾፒንግ ሴንተር ምናምን አለና አክቹሊ በጣም አሪፍ ቫይብ ያለበት ከተማ ነው ማለት ነውና ለመጎብኘት በጣም አሪፍ ነው ብዬ ከማስባቸው ቦታዎች አንዱ ነው። ኦልራይት አሁን ደግሞ በጣም ጠዋት ነው ያለው ላይክ 8 ሰዓት ስለሆነ አንዳንድ ነገሮች ቶሎ ላይ ከፈቱ ይችላሉ። ግን ቶሎ ከተከፈቱ አንዳንድ ነገሮች ትራይ እናደርጋለን። ካልተከፈቱ ደግሞ እስከሚከፈቱ ጠብቀን እንጎበኛለን ማለት ነውና ከተማው በጣም ነው የሚያምረው። ላይክ ከግላስኮ በላይ በጣም ያምራል። አክቹሊ ኢንግላንድ ላይክ በተር ዛን ስኮትላንድ ላይክ ቫይቡ ምናምን በጣም ደስ የሚል ቫይብ ነው ያለውና እና ቦታውን ይት በጣም ነው የሚያምረው። ላይክ ጠዋት ላይ ነው ያለው። ንጹህ ከተማ ነው ደግሞ ማለት ነው። ሊቨርፑል በጣም አሪፍ ታይም ነው የምናሳልፈው። ትንሽ ወይዘሩ ቀዝቀዝ ይላል ግን ያን ያህል ከባድ አይደለም ለመጎብኘት ማለት ነውና
ሳይክል ራይድ እያደረግን ለራሱ በደንብ እንጎበኘዋለን ቦታውን። ካፌ እንፈልጋለን። አሁን ካፌያችን ካገኘን በኋላ ደግሞ ካፌያችን ቁጭ ብለን ቁርሳችን እየበላን ምናምን ባጌን ማስቀምጥበት ቦታ መፈለግ አለብኝ። ባጌን አስቀምጬ ነው ቦታውን የምጎበኘው ማለት ነውና በዛ ላይ ጧት ስለሆነ ሁሉም ሰው ስራ ቦታ እየሄደ ነው። አሁን ደግሞ ባጋችን ድሮፕ ኦፍ እናደርጋለን። ላይክ ባጋችን አስቀምጠን ነው ከተማው የምንጎበኘው ማለት ነው። ከነ ባጋችን ጋር አንችልም ማለት ነው። ይሄን ባጊ ትንሽ ባጊ ወደ ማስቀመጫ ለአንድ ቀን ሙሉ 6 ፓውንድ አስከፍሎኛል። እሱም ባጊ አስቀምጬ ደግሞ ከተማውን በደንብ ለመጎብኘት ያግዘኛል ማለት ነው። ላይክ ባጊን ይዤ ከተማውን ለመጎብኘት በጣም ከባድ ነውና አክቹሊ እዚህ አካባቢ ነው በጣም አሪፍ ነው። ላይክ ለሙሉ ቀን 6 ፓውንድ እና ገብቼ ይሄን ባጊን ድሮፕ ካረኩት በኋላ ከተማውን በደንብ ለመጎብኘት ያግዘኛል ማለት ነው። እዚህ ውስጥ አካባቢ ነው። ይሄኛው ሾፕ ነው መሰለኝ። ይሄኛው ሾፕ ነው ላይክ ባጊን ማስቀመጥበት ቦታ ማለት ነውና excuse me I used to book for keeping my bag. Should I give you my oh, all right. Right now. Yes. Oh, all right. Bring it back later. All right. What about if I bring on picture? Maybe it will be fall down or lost. All right. All right. Should I leave it or? Right. Okay. All right. Thank you so much. እና ጋይስ ምን እላችኋለሁ ኦልሬዲ ባጌን ድሮፕ ኦፍ አድርጌዋለሁ። አሁን ሰጥቻችኋለሁ። በጣም ሴፍ ነው። እንደዚህ አድርጋችሁ ባጋችሁን አስቀምጣችሁ ብዞሩ በጣም አሪፍ ነው። ላይክ ከነባጋችሁ ከምዞር ይልቅ ማለት ነውና እንደዚህ አይነት ኮድ ደግሞ ይሰጣችኋል እዛ ላይ ቦታ ማለት ነው። መልሳችሁ ባጋችሁን የምትወስዱበት ኮድ ማለት ነውና ይሄንን ኮድ ላይክ አክቹሊ መጥፋት የለበትም ይሄን ኮድ ማለት ነውና ባጋችሁ መልሳችሁ ለመውሰድ ማለት ነውና ኦልሬዲ ባጋችን ድሮፕ ኦፍ አድርገናል። ከተማውን ደግሞ በደንብ እንጎበኘዋለን። አሁን ደግሞ ትንሽ ጧት ስለሆነ ነው መሰለኝ ብዙም አልተከፈተም ከተማው ማለት ነውና እንዳይጠፋብኝ ፎቶ ላንሳው። ፎቶ ባነሳው ነው የሚሻለው። በኋላ ላይ ቢጠፋብኝ ከባድ ነው። አሁን ከተማው ፍሪሊ ለመጎብኘት ያግዘናል ማለት ነውና ሜክ ሹር ደግሞ ሰብስክራይብ እያደረጋችሁ ይሄንን ቻናል ማለት ነውና አዳዲስ ቦታ ወስዳችኋለሁ። የሚገራርም ቦታ ነው ማሳያችሁ። ላይክ ቤስት የሚባሉ ቦታዎች ነው የምንጎበኘው ማለት ነውና የሊቨርፑል ትልቁ ትሬን ስቴሽን ላይክ ሁሉም አክሮስ ዲስ ካንትሪ የሚሄድ ማለት ነው ወደ ኢንግላንድ የሚሄድበት ትሬን ስቴሽን ያለ ነው። እና አሁን ወጥተን ሲቲ ሴንተር አክቹሊ በጣም ደስ የሚል ሲቲ ሴንተር ነው ያለው ማለት ነው። በጣም አየሩ ደግሞ አሪፍ ነው። ላይክ በደንብ ቦታውን እንጎበኝ ያደርገናል ማለት ነውና ላይክ በጣም ፒስፉል ነው ማለት ነው። አካባቢ ምናምን ጽድት ያለ ቦታ ነውና አክቹሊ በጣም አሪፍ ኤክስፒሪየንስ ይኖረኛል እዚህ አካባቢ ማለት ነውና ከተማው እንዴት አባቱ እንደሚያምር እስኪ በጣም ነው የሚያምረው። እዚህ አካባቢ በቃ ትላልቅ የሆኑ ሞሎች አሉ፣ ሾፒንግ ሴንተሮች አሉና በጣም አሪፍ ቦታዎች ናቸው ማለት ነው። በጣም ነው የወደድኩት ከተማውን ማለት ነውና አሁን ደግሞ ሲቲ ሴንተር ውስጥ አካባቢ ስላለን ቦታው በደንብ ብለው እዚህ ላይ ብዙ ነገሮች አሉ። ላይክ ሾፒንግ ሴንተሮች አሉ። ትራንስፖርትም እንዳልኳችሁ ከየትኛው ከለንደንም ኦር ወሬቨር ከኢንግላንድ አካባቢ እዚህ ነው ትሬን ስቴሽኑ የሚመጣው ማለት ነውና እዚህ ጋር ደግሞ ትልቅ ፓላስ አለ። ያንን ፓላስ ደግሞ አሳያችኋለሁ እዚህ ጋር ማለት ነውና ላይክ ኢትስ ኩል ሞስትሊ ግን ክሪስማስ ታይም ላይ ምናምን በጣም ነው የሚጌጠው፣ በጣም ነው የሚያምረው ቦታው ማለት ነውና አሁንም እዚህ ብዙ የትራንስፖርት አማራጮች ነው ያሉት። ላይክ ባሶቹ ምናምን ኦር ትሬን ቦት ሁሉም ነገር ነው ያለው። ግን ከተማው በጣም ነው የሚያምረው። ላይክ ቢልዲንጎቹ ምናምን ሶ ኩል በጣም ማለት ነው። በጣም ነው የወደድኩት። ከተማው እንዴት ጽድት ያለ እንደሆነ ማለት ነው። እዩ እስኪ ይሄን ፓላስ ማለት ነው
like that's long time ago almost ወደ 200 ዓመት ምናምን ያስቆጠረው ነው ከዛ በላይ ማለት ነው። እና እዚህ ጋር ያሉት ደግሞ ባይ ዘ ዌይ አብዛኛው ዩኬ ላይ ያሉ ቢልዲንጎች ኦር የገቨርንመንት ኦፊሶች የድሮ ናቸው። በቃ አሰራራቸው ምናምን የድሮ ነው፣ ግን በጣም ኩል ነው የሆነ ኳሊቲያቸው ምናምን በቃ አይቀንስም ማለት ነው። ከጊዜ ምንም ላይክ ሎንግ ታይም ራሱ ቢያደርጉ በጣም አሪፎች ናቸው ማለት ነውና በጣም ነው የሚያምሩት በጣም ማለት ነው። ይሄን ቢልዲንግ ለራሱ ይት ላይክ it's so massive በጣም ትልቅ ይሄ ነው። ዋው አልበርት ፕሪንስ አልበርት ይባላል ፕሪንስ በ1819 የሞተው ማለት ነው። ኦኬ ፕሪንስ አልበርት ይባላል ማለት ነው። እዚህ ጋር ላይክ አይ ቲንክ ኪንግ ደግሞ እዚህ ጋር ነበር መሰለኝ የነ ኪንግ ጆርጅ ፋሚሊ ነው። እስኪ እኔ ያው ቦታውን በደንብ አካባቢ ባይዞ በጣም ኢንተረስቲንግ ነው። በየቦታው በሄዳችሁበት ቦታ በጣም ኢንተረስቲንግ የሆነ ቦታ ነው ማለት ነው። ብዙ ዲፕሊ ሂስትሪ በጣም አለው እዚህ ሊቨርፑል። ሞስሊ ደግሞ ብዙ አክቲቪቲዎች ያሉባቸው ቦታዎች ስለሆኑ በደንብ እንጎበኛቸዋለን ማለት ነውና ከተማው ውስጥ ላይክ ከ10 ላይክ 9 ሰጥቼዋለሁ ማለት በጣም ክሊን ነው። የትም ቦታ ለመሄድ ምናምን ላይክ ትራንስፖርት ለመጠቀም አክሰሲቢሊቲ በጣም አሪፍ ነው ማለት ነውና ብዙም ደግሞ ኤክስፔንሲቭ አይደለም። ላይክ ትራይ ካረኳቸው አሁን ነገሮች በጣም አሪፎች ናቸው። ላይክ ኩል የሆኑ ቦታዎች በጣም አሪፎች። ትንሽ ቀዝቀዝ ያለበት ምክንያት ላይክ ጠዋት ነው ያለው ኦልሞስት 10 ሰዓት አካባቢ ነው ያለውና አንዳንድ ነገሮች አልተከፈቱ ምናምን ትንሽ ይቆያሉ። እነሱ ሲከፈቱ ደግሞ እያንዳንዱ አንፊልድ ላይ ሜርሲሳይድ ወስጄ አሳያችኋለሁ። የሊቨርፑል ስቴዲየም እንጎበኘዋለን። ሞስትሊ ደግሞ ቱሪስት የሚበዙበት ቦታዎች ሄደን ደግሞ እዛ ቦታ እንጎበኛለን ማለት ነውና ይሄንን ይመስላል። ፈሽ ብለናል ማለት ነውና በጣም ነው የሚያምረው። ላይክ አየሩ ደግሞ በጣም አካባቢ በደንብ እንድጎበኝ አድርጎኛል ማለት ነው። ቁርሴም ኦልሬዲ በልቻለሁ፣ ቡናዬም ጠጥቻለሁ ምናምን። አሁን ብቻ የሚጠበቅብኝ ከአካባቢው በደንብ ሂጄ ተንቀሳቅሼ በጣም ፈለጋችሁ የተለያዩ አክቲቪቲዎች ሞስትሊ ደግሞ ባይክ ራይድ ያደረጋችሁ እዚህ አካባቢ ብትጎበኙት በጣም አሪፍ ነው ማለት ነው። ላይክ ኢዚ አክሰስ ይኖራችኋል ወደ ፈለጋችሁበት ቦታ ለመሄድ ኢዚ አክሰስ ይኖራችኋል። ግን በጣም የፈለኩት ግን በደንብ መጎብኘት የፈለኩት ግን የሊቨርፑል ሜርሲሳይድ ጋር ሄጄ ስቴዲየሙን ጎበኘዋለን። እዛ የተለያዩ አክቲቪቲዎች ካሉ ደግሞ ቼክ እናደርጋለን። which is the best አሪፍ ታይም ነው የምናሳልፈው። ሜክ ሹር ደግሞ ሰብስክራይብ ያደርጋችሁ ይሄን ቻናል። ከተማው ግን በጣም ክሊን ነው በጣም ማለት ነው። ላይክ እንደ ሌሎች ከተማው ምናምን እንደዚህ አልገመትኩትም ነበር። ሌሎች ከተሞች ምናምን በቃ እንደዚህ አይደሉም፣ በደንብ ክሊን አይደሉም። ኢቭን ለንደን ለራሱ እንደዚህ አይደለምና በጣም ነው የወደድኩት አካባቢ ላይክ ቤስት። ኦልራይት ጋይስ አሁን ያለሁበት ቦታ ደግሞ ሴንት ጆርጅ ሆል ይባላል ማለት ነው። ትልቅ ሙዚየም ነው ስለ ሴንት ጆርጅ የነበራቸው ሂስትሪ እና ምን አይነት ኢምፓየር እንደነበራቸው የሚያሳይ እዚህ ጋር ትላልቅ ሂስትሪ ያለበት ቦታ ነው። ይሄኛው ግን ሞስትሊ በጣም የሚያምረው ላይክ ማታ አካባቢ ላይክ የሚገራርሙ ላይቶች ያሉበትና እዚህ ጋር ደግሞ ቡክ አድርጋችሁ ነው የምትገቡት ወደዚህ ሂስትሪ ኦር ታሪክ የምትወዱ ሰዎች ካላችሁ ወደዚህ ቡክ አድርጋችሁ መግባት አለባችሁ ማለት ነው። which is በጣም አሪፍ ነው። ዛሬ ደግሞ አንላኪ ላይክ ቡክ ማድረግ አልቻልንም። ከቻልኩ ግን አሁን ጠይቃለሁ እዛ ሄጄ ቡክ ማድረግ ከቻልኩ ወይ ደግሞ መግባት ከቻልኩ ውስጥ ገብቼ አሳያለሁ። የወደድኩት ነገር ቢኖር እዚህ ሊቨርፑል ላይ በቃ ከተማው በጣም አሪፍ ከተማ ነውና ላይክ ለመጎብኘት በጣም the best የሚባሉ ከተሞች ማለት ነውና ከተማው ላይክ ምን ያህል ፏ ያለ እንደሆነ ማለት ነው። በጣም ጽድት ያለ ከተማ ነው። ከዚህ ቀጥሎ ደግሞ ወደ ማክስ ስትሪት ነው የምንሄደው ማለት ነው። እዛ ሃይ ቱሪስት ብዙ ቱሪስቶች የሚበዙበት ቦታ ነውና አክቹሊ እዛ ኢንተርቴይንመንት ምናምን ያለበት ነው። ብዙ ባሮች፣ መጠጥ ቤቶች ያሉበት ቦታ ነው ማለት ነው። እዚህ አካባቢ ግን ሞስትሊ ሞል በጣም አሪፍ ቦታ ነው። እዚህ አካባቢ ያለው ቦታዎች ላይክ ይሄኛው ትልቅ ሞል ነው። እዚህ ውስጥ ገብታችሁ የተለያዩ ሾፒንጎች ያሉባቸው ቦታዎች ናቸው። እዛ ጋር የምታዩት ደግሞ ትሬን ስቴሽን ነው እና በጣም አሪፍ የሚመስሉ አሪፍ ቦታዎች
ሂደን ደግሞ በደንብ ማለት ነው ወደ ማንቸስተር ስትሬት ደግሞ ሳይክላችንን ይዘን ወደዛ እንሄዳለን። እዛ አካባቢ ምን አይነት አክቲቪቲዎች እንዳሉ ደግሞ ሂደን እናያለን ማለት ነውና አክቹሊ እዛ አካባቢ ላይክ ምግብ ነው ትራይ የምናደርገው መጡበት ቦታ ነው እና ኦሬዲ አሁን ሳይክል ወይ ደግሞ ስኩተር አድርገን እንሄዳለን ከባስ ይልቅ በዛ በደንብ ከተማውን ለማየት በጣም አሪፍ ከተማ ነው በጣም ማለት ነው። ከነዚህ አንዶቹን ስኩተር ይዘን እንሄዳለን ወደ ማቲስ ስትሬት። እኔ ቦታው ጽዳቱ በጣም ነው የወደድኩት በጣም ማለት ነው ክሊን የሆነች ከተማ ናት። ማቲስ ስትሬት አካባቢ ሄደን ደግሞ ምግብ ነው ትራይ የምናደርገው። እዛ አካባቢ በጣም አሪፍ የስትሬት ፉዶች አሉ የተለያየ ፉዶች አሉና እዛ ሄደን እሱን ነገር እንሞክራለን። በጣም አሪፍ የሆነ ምን አይነት ቦታ እንደሆነ ሄደን ደግሞ እናያለን። እዚህ ጋር የገቨርንመንት ኦፊሶች አካባቢ ነው ያለው። እዚህ ጋር ደግሞ በጣም ትልቅ ፓርክ አለ የሴንት ጆርጅ ፓርክ ማለት ነውና በጣም አሪፍ ታይም እያሳለፍኩ ነው በሊቨርፑል ሳይድ። ደግሞ ኔክስት እንሄዳለን። አሁን ማቲስ ስትሬት የሚባለው ቦታ ነው የምንሄደው። ወደ ሜርሲሳይድ ወስጄ ደግሞ አሳያቸዋለሁ እዛ ቦታ ምን አይነት አክቲቪቲ